ይቀወጥለታል እንዳትል አይባልም። ምንድነው? በቃ ጨርሰናል። ሰላም እንዴት ናችሁ? ዛሬ ጣሊያን ሰፈር ተገኝተናል። ከቅዱሴ ጋር የተገናኘንበት ምክንያት የቲክቶክ ቪዲዮ ልንሰራና እንዲሁም ደግሞ ፎቶሾት አለኝ ማለት ነው። በጣም አሪፍ ስራ ቲክቶክ ላይ ጠብቁኝ በኔ ቻናል። እንደገና ደግሞ የጣሊያን ሰፈር ልጆች አሳያቸው። በመጀመሪያ ግን እስኪ ከጧት እንጀምር። ዛሬ እንግዲህ ጧታችንን ዛሬ ሚካኤል ነው። በሚካኤል ቀን ነው የምንቀርጸው። ሚካኤል እንሄዳለን መጀመሪያ፣ ከዛ ነው እና ማሂ ጋር ወደ ጣሊያን ሰፈር የምንሄደው ማለት ነው። ተያይዘን እንግዲህ አብሪሎን አግኝቻት አይ ወቃ ማገባ እንዴ እኔስ ማን ያቀኛል? አንድ ቤተክርስቲያን የማይወድ ጓደኛችን አለ። ጀናት በኔር ነው ቤቷ ጋር ደርሰናል። አመት ሚካኤል ነው ቤተሰብ ይቀወጥለታል እንዳትል አይባልም። አባታችን ሚካኤል በዓል ነው ዛሬ። እንኳን አደረሳችሁ። ደርሰናል ግን ዳግም ዳጊ 1 eternity later አንተ 3 ደቂቃ ቆጠረ እኮ እንደዚህ ሳይወጡ። እሺ እንዴት አደርሽ? እንዴት አደርሽ? እግዚአብሔር ቤተሰብ አርጎ እግዚአብሔር ቤተሰብ አራለ እኮ አለመሆን ነው ከራሱ። አሁን ደግሞ የሚወደው ጋር ልንሄድ ነው። አቤት አቤታችን ያው ቸርች የሚወድ ወንድማችን የሚወድ ወንድማችን መስራታ አይ አበረስከው። ቤተክርስቲያን ይወዳል አስተታል ባግሽ እየቀዳን ነው። አቤት አቤት ናችሁ። ያው በቃ ነው ገባ። ዛሬ በጠዋት ተነስተናል። ሚካኤል ልንሄድ ተሰብስበናል። ዛሬ ሚካኤል እንግዲህ ባህራንን ያዳነበት ቀን ነው። እንግዲህ ባህራንን ከሞት ተልእኮ ከሞት ደብዳቤ እንግዲህ አንስቶ ቀይሮት አሁን እንግዲህ ለሰርግና ለድግስ ለንግስና ያበቃበት ቀን ነውና እሱን ክብረ በዓል ለማክበር ሁላችንም ተነስተናል። እንግዲህ ሌትስ ጎ። አሐዱ አምላክ አሜን። እንግዲህ አሁን ከቤተ ክርስቲያን እየወጣን ነው። ቶሎ መድረስ ይኖርብኛል ሰዓት እንዳይረፍድብኝ። ከዚህ ወጥቼ መጀመሪያ ቤት ገብቼ ልብስ ቀይሬ ነው የምሄደው ስለማይመቸኝ ቱታ ነገር አድርጌ ቤት ስለሚሻል ከዚህ ወጥተን መጀመሪያ ልብስ ቀይረን የተባበሩት እንሄዳለን። እስኪ ሰዓት ካረፈደብን እዛ ያለውን ነገር አሳያችኋለሁ። እዚህ ጋር በጣም ረፍዶብኝ ስለነበር ምንም አይነት ቪዲዮ አልቀረጽንም። ለዛ ነው እነዚህን ያስገባ ነው። ያው ሰሚት የተባበሩት ሄደን እንግዲህ እነዚህን ቴኮች ወስደናል። ከዛ እነዚህን እንደጨረስን ቀጥታ ወደ ጣሊያን ሰፈር ነበር ሄድ ነው ማለት ነው። ከዛም ጣሊያን ሰፈር እንደደረስን ቀጥታ ካሜራችንን ሞከርን ምናምን። ያው ፍቄ ጊምባል ይዞ መጥቶልኝ ነበርና
ከዛ በኋላ እንግዲህ ወደ ቀረጻ ገባን ማለት ነው። ይሄን ይመስላል የቀረጻው ሂደት። ምን ተሰማሽ በዛሬው? ማንም ቀርቶሽ አያውቅም እንደዚህ። ያው እንግዲህ እስኪወጣ እስከማየው ድረስ በጣም ጓጉቻለሁ። አሁን ጣሊያን ሰፈር የነበረንን ቀረጻ ጨርሰናል። አሁን ደግሞ ሱቅ ወዳለ ነው የምንሄደው። ተከታተሉን። ያው አዲስ ቻናል ነው፣ ሰብስክራይብ ማድረግ እንዳትረሱ። ቅዱሴ ማን ነው? ቅዱሴ ቻናል ቅዱስ መኩሪያቲው ከተሳሳት በኋላ የሄድን ነው ወገኖች። ቅዱስ ቲዩብ እንለዋለን። አጣጣርገ ነው ቲክቶክ ስም ማለት ተከታተል። የቲክቶክ ስም ቅዱስ ነው። ቅዱስ ቲዩብ የቲክቶክ ደግሞ ቅዱስ ማለት ቅዱስ ሲቲ እንትና በሴ ማሰብ ዙሪስት ዙር እንጋጭ። ይኸው አሁን ዞረ እንዴ እንደምን አንቺ ሁለቱ ድራማ አላቸው እና ቲክቶክ ላይ ካወቃችኋቸው ያበደ ድራማ ያ እንግዲህ በእንደሱ አይነት ይዘት ደግሞ ይመጡላችኋል። እስኪ እናንተን አስተያየት ሰምተው ዩቲዩብ ላይ እሱን ይዘን ከመምጣታችን በፊት ዩቲዩባችን መስተካከል ስላለባቸው ከሱ ያው እንድታረጉ መቼስ እርግጠኛ ነን። አታሳፍሩንም ሰብስክራይብ እንደምታረጉ። አሁን ሱቅ ጋር ደርሰናል። ፓርኪንግ ምናምን አቁመናል። አይባልም አይባልም ፓርኪንግ አቁመናል። እኔ አዲስ ሰፈር እየመጣሁኝ ነው። ከዚህ በቃ አዲስ አበባ ኦልሞስት አላውቃትም በሚባል ደረጃ ብዙ መንደሮችን አላውቃቸውም ነበርና ደስ ይላል። ብቻ ያስጎበኘኝ ነው ቅዱስ። ምን ዋጋ አለው አሁን የምትጎበኙ? የእንትን ከፍለዋለሁ ያስጎብኝ ከፍለዋል። አይ ካልተሰጠኝ እዚሁ አየር ባየር አይሆንም። አሁን እየገባን ነው፣ ደርሰናል። ያው ቃችንን ይዘናል። እንግዲህ አሁን መብራት ጠፍቶብን ቁጭ ብለናል። ቅድም ምግብ ምናምን ሲበሉ ነበረ። እኔ ደግሞ እስቲ ከመጣሁኝ አይቀር ብዬ አንዳንድ ልብሶችን እየመራረጥኩኝ ነው። ለምሳሌ የመረጥን ነው። ከዚህ በኋላ እንግዲህ ያለውን ነገር እንዴት እንደምናደርግ አናውቅም። እየመሸ ነው ኦልሬዲ እየመሸ ነው። ግን እስኪ ጎረቤት ጋር መብራት አለ ብለውናል። ቀጥለን ልንወስድ ነው። እስኪ ያለውን ነገር እናሳያችኋለን። አሁን እንግዲህ ቢያሳ አላጠራጥ እያለን እንግዲህ ተበላሸ ላይቱ። ምንም ማድረግ አይቻልም። ላይታችን ተበላሸ። እዚህ ባይቆን ኬብል ምናምን ፍለጋ እየሄድን ነው። የት እዚህ ሰዓት ሞባይል ቤት ማሽን ታይቆ አባ የሬዲዮ ቴፕ አለች። የቴፕ ኬብል ነው። እሺ ስንት ነው?
ኧረ ይኑር በእናትህ ስንት ነች? 200 ኧረ አንተ ደግሞ ተው እንጂ እዚህ ግቢ እኮ ነን እኛም ጎረቤት ላይ ኤ 100 ብር አይወጣም ማርያም እናንተ ነው 200 ችግሩ ከኬብል ነው ኬብላችንን እስኪ ከተስተካከለ 200 ብር እቺ ኬብል ያበደ ነው ራታችን ተበላሸ ስንት ነው እሱ ከዛ እዚህ ጋር ደግሞ እና ማይ ቲክቶካቸውን እየሰራ ነው የለም ምናምን ነገር ላይታችን ተገኝቷል ወዲ ተቆረጠ በቃ ምንም ማለት አይደለም ናቅሻት ባበረታታው አናመጣልሽ ነገራችን ላይታችን መጥቷል እስኪ አሁን ልንሞክረው ነው ደግሞ በሉም ልንሞክረው ነው ሞክሬሽን በርገር ምናምን መብላት ጥሩ ነው ይብራ እስኪ መጀመሪያ ዝም ብሎ ማንሰጥኝ እንደመራ ነው እዛ አልሞከራችሁትም እንዴ? አይ ይሄ አይሰራም ያኛው ለዛ ነው ያልሰራም ካለ እንዴ ማከፋፈያው ነው እንዴ ምንድነው? እስኪ እዚህ ጋር ሰኩ እዛ ሞከራችሁት እንዴ? ሳሞክሩ እዛ ለምን ይሞክራሉ? ያው እንግዲህ በስተመጨረሻ ላይት ከሌላ ቦታ ተከራይተን መተን እንግዲህ ቀረጻውን ጨርሰናል ማለት ነው። በመሃል ትንሽ አሞኝ ነበርና ቀረጻውን ፍቄ ነው የጨረሰው። እዚህ ጋር ሳቄ መጥቶሽ እንዴ ወደ ውስጥ ከተተውና ላይታችን ተገኝቷል። ቀናችንን በላይት በቃ በላይት ነው እንዲህ ላብረው ራሴ ነው አክተሯ ጨርሰናል። ምንድነው? በቃ ጨርሰናል።